በመጀመሪያ ይቅርታ ለማለት ነው የመጣሁት። ይቅርታ ማለቴ እኔ ዳይሬክት እሱ በህይወት እያለ እሱ የራሱን የግሉን ሚስጥር የያዘውን የግሌ ሚስጥር ነው ሚስጥሬን ወይንም ደግሞ ትዳሬን ወይንም ልጆቼን ባለቤቴን አውጥቼ አላሰጣም ብሎ ሚስጥሩን ደብቆ የያዘውን ሰው እኔ ከራሱ ጓደኛ ብሰማ ኖሮ አውጥቼ እንዲህ አይነት ነገር አልናገርም ነበረ። ዛሬ ግን በህይወት ስለሌለ ነው እኔም በግልጽ የተናገርኩት። እና ደግሞ ባለቤቱ ለምንድነው በዚህ ልክ ተሸፋፈነችው? ለምንድነው አዘኗን በደንብ ያልተወጣችው? ለምንድነው ያላለቀሰችው ብላችሁ በጣም ስለጠየቃችሁ እኔ ከቅርብ ወዳጅ ጠይቄ በተረዳሁት መሰረት ቪዲዮ ሰርች ለቅቄላችኋለሁ። እናንተ ግን ስድባችሁን ቀጠላችሁበት። ምንም አይደለም። ለማንኛውም ቀጣዩ ወሬ ደግሞ ምንድነው? አሁን ሰሞኑን ትንቢቶች በዝተዋሉ። ምንድነው ከነፃነት ወርቅነህ ቀጥሎ ሟች ተብሎ ፎቶውን ምናምን ለጥፈውታል። ስሙን መጥቀስ አልፈልግም፣ ግን ተረኛ ነው ተብሎ በጣም እየተነጋገሩ ነው። እና ምንድነው እናንተ እግዚአብሔር ናችሁ? ፈጣሪ ናችሁ? እናንተም እኮ እንደ ማንኛውም ሰው ሟች ናችሁ። እና በአንድ ሰው ህይወት ላይ ሰው ልጅ እንዴት ነው መወሰን የሚችለው? ይቅርታ። እና ደግሞ ስለ ነፃነት እኔም ቀድሜ ተናግሬ ነበረ። ግን ምንድነው ከሁኔታዎች ነው የተረዳሁት። በሽታው በላይ ሁሉም ሰው ደግሞ አይቶ ተረድቶታል። እንደኔ በግልጽ አልተናገርም። ይሄ ሰው ያበቃለታል ብሎ እንደኔ በግልጽ አላወራም እንጂ ሁሉም ሰው ያውቃል። ህመም ያለበት ሰው እኮ ፊዚካሊ ታይቶ እኮ ያስታውቃል አይደል እንዴ? ስለዚህ እኔም ተናግሬ ያለው ግን ይሄ ማለት በዛ ሰው ላይ መሟረት ወይንም ደግሞ እዛ ሰው ላይ ትንቢ መተንበይ ሳይሆን ዳይሬክት የሰው ምን ሆኖ ነው ታሟል የሚል ቃላትን ተናግሬ ያለው። ግን ዛሬ ላይ ደግሞ በጣም አሳፋሪ ነገሮች እየተወሩ ናቸው። ቀጣይ ሟች፣ ቀጣይ ተረኛ ተብሎ የአንድ አርቲስት ፎቶ ተለጥፎ እየተነጋገሩበት ነው። ይሄ ደግሞ በጣም ያስጠላል። እና እኔ ለአርቲስቶች ማስተላለፍ የምፈልገው ምንድነው፣ አንድ አርቲስትም ዛሬ ወጥታ ስሟን አላወኩም፣ የሆነ ፊልም ላይ ግን አይቻታለሁ እና ንግግር አድርጋ ነበረ በዚህ ጉዳይ ላይ። ለምንድነው አርቲስቶች እንደዚህ የምንወዳቸው በጣም የምናደንቃቸው በጣም የምንፈልጋቸው አርቲስቶች ለምንድነው ከመሀላችን ድንገት የሚጠፉት የሚለውን ንግግር አንስታ አስማተኞች ለምሳሌ ለምን ተበለጥኩ የሚሉ እርስ በርስ በመቀናናት ያልሆነ ነገርን ያደርጉና በዛ ስራ መቼም ሰዎች እኛ በሴጣን አናምንም አይደለ? በሴጣን አናምንም። ሴጣን ግን ኢየሱስ ክርስቶስን ራሱ የተፈታተነ እርኩስ ነው። ስለዚህ እነሱ በእርኩስ መንፈስ በኩል ይሄዱና የአንድን ሰው ህይወት ይነጥቃሉ ማለት ነው። ይህንን የሚያደርጉበት ምክንያት ምንድን ነው? እኛ በጣም ያንን ሰው በጣም ስለወደድ ነው የዛን ሰው በዛ በመቅናት የዛን ሰው ቦታ በመያዝ ለምሳሌ አሁን እንደ ነፃነት ወርቅነህ አይነቱ ማንም ሰው የሚመኘው ነው። ስራው አሪፍ ስራ ነው። ሰው እንደዚ አይነት ሆስት ላይ ደግሞ ለመስራት የእሱን እውቅና የእሱን ችሎታ ለመውሰድ በራሳቸው በአስማት በኩል ይሄዱና ያልሆነ ነገሮችን እየሰራሉ። በስሙ በፎቶ በማንኛውም ነገር ይገባሉ። ከዛ በኋላ ምንድን ነው የሚሆነው? ይህ ሰው ስለ ነፃነት አይደለም እያወራሉት ከአሁን በፊት ስለሞቱት አርቲስቶች ጨምሮ ማለት ነው። ምንድን ነው የሚሆነው? ከዛ በኋላ ስራው እያስጠላው ይመጣል። ከሚዲያ እየራቀ ይመጣል። ስራው እየደበረው ይመጣል። ሱሰኛ፣ ማጨስ፣ መጠጣት ይጀምራል። ላይፉን በቃ ድቅቅ ማድረግ የሚፈልገው ሴጣን በመጀመሪያ ምን ያደርጋል? እንደዚህ ያደርገዋል። ከዛ በኋላ ምን ያደርጋል? ከትዳር በኩል ትዳራቸውን እንዳይግባቡ፣ በትዳሩ ቋሚ ሰው እንዳይሆን፣ ለትዳሩ ጥሩ ሰው እንዳይሆን፣ ለትዳሩ ታማኝ እንዲሆን በዋለበት እንዲያደር ያደርገዋል። እንዲፈዝ ያደርገዋል። ቤቱን እንዳይመለከት ያደርገዋል። ከዛ በኋላ በሽታ ይሰጠዋል። ልክ ኩላሊት ነኝ ብሎ ኩላሊት ላይ ይቀመጣል። ልክ ጉበት እንደተባለ ጉበት ላይ የጉበት በሽታ ይሰጠዋል። በሴጣን አላምንም ለምትሉት ሰዎች ሴጣን ያደርገዋል። እናንተ እርኩስ መንፈስ ከተላከባችሁ በማንኛውም ሁኔታ ላይ ይገባባችኋል። ምክንያቱም እናንተ በጸሎት አልጸናችሁም፣ አልበረታችሁም። ጎበዝ ናችሁ፣ በስራችሁ ጎበዝ ስለሆናችሁ ይህንን ጉብዝናችሁ ደግሞ ከሌላው እንዲበልጣችሁ አይፈልግም። ስለዚህ ብትችሉ ጸልዩ፣ ጠንክሩ። በተለይ እውቅና ያላችሁ በስራችሁ የምትጎብዙ ከሆነ ጠላት አለባችሁና ጠላት እንዳያሸንፋችሁ፣ ጠላት እንዳይጥላችሁ መበርታት አለባችሁ። እንደ ነፃነት ያለው እንደ ባባ ያለው አተናቸዋል። ሌሎቻችሁ ደግሞ በርቱ እና እኔ ባይዘወይ እኔ ማለት ነው ስም መጥቀስ አልፈልግም። አርቲስቶቹ ግን እርስ በርስ ራሳችሁን ጠይቁ። እስኪ ራሳችሁን ጠይቁ። ለምሳሌ እናንተ ዛሬ ካላችሁበት ደረጃ የሆነ ከፍ ያለ ደረጃ ላይ ብትሆኑ
እንደምትሞቱ እወቁ። ደግሞ ከማላችሁ ማን ነው ይሄንን ስራ እየሰራ ያለው? ማን ነው ይሄን እያደረገ ያለው? ለምንድን ነው እንደዚህ አይነት ቆንጆ ቆንጆ አርቲስቶች እየተነጠቁ ያሉት? ሰው በዚህ ጉዳይ ላይ ያስቡበት። የእሱ ስራ ላይ ለመግባት የቲቪ ውስጡን ይሄ ጨዋታ ፕሮግራምን ለመምራት በጣም እየተሻማችሁ እንዳለም ያስታውቃል። ባይዘው ይህንን ያደረገው ሰው ራሱ በሱ ቦታ መተካት ስለሚፈልግ ይህንን ያደርጋል። ነፃነት ወርቅነህ በሰው እጅ ነው የሞተው። በሰው እጅ በአስማት ስራ በሴጣን ስራ ነው የሚገደለው ማለት ነው። ስለዚህ አንዱ አርቲስት ዛሬ ቲክቶክ ላይ ፓርት 1 ፓርት 2 ፓርት 3 ቪዲዮ እስከ 1 እስከ 3 4 ጊዜ ለቃለች። ገብታችሁ ይዋት አዶን ስሟን ረሳውኝ እንጂ ይቅርታ ፈጠን ስላልኩባችሁ ቪዲዮ እንዳይረዝም ስለፈለግኩ ነው። እና ራሳችሁን ተጠንቀቁ፣ በጸሎት በርቱ። አበሻ በጣም ምቀኛ ነን፣ እርስ በርስ በጣም እንመቀኛኛለን እና እግዚአብሔር ምቀኝነትን ያንሳልን። እኛ ደግሞ በግልጽ እንደዚህ ቪዲዮ ስንሰራ ለመስማት ሞክሩ። ትሰሙታላችሁ እኮ እየሰማችሁት ነው፣ ቪዲዮውን እያያችሁት ነው። ግን ምንድን ነው ትሳደባላችሁ? ለምን ትሳደባላችሁ? እኔም እኮ ልክ እንደናንተ የነፃነት አድናቂ ነኝ፣ የምወደው ሰው ነኝ። ግን ምንድን ነው ያለውን የተፈጠረውን ነገር እንደ ማንኛውም ሰው እንትናችንንም ማንቀሳቀስ እንፈልጋለን። ቪዲዮ ሰራውበት ባይዘወይ እንትና ገነት ንጋቱ እንኳን ገና መሞቱ ሳይረጋገጥ ህዝብ ሳይሰማን እንደ ላይ እንደዛ ብላ የተናገረችው አብራ ሰርታ አብራ ባልደርባ እኮ ነች። እሷ ማለት ባልደርባ እኮ ነች። ሰው በእኔ ለምንድን ነው ቅር የሚላችሁ? ቅራሪ ጠጡ። ለማንኛውም አመሰግናለሁ። ፎሎ ለምታደርጉ ቪዲዮ ላይክ ለምታደርጉ አመሰግናለሁ። አሁንም እንግዲህ ከጎኔ ብትቆሙ ደስ ይለኛል። ለተቀየማችሁ ደግሞ ይቅርታ ጠይቃለሁ። ያው ቤቱ ደግሞ እንደምታውቁት የወሬ ቤት ነው፣ ስሙም እንደዛው ነው እና ማውራት አለብን። እናውራ እስኪ። አንዳንዴ በወሬ መሀል የሚሰሙ ነገሮች ለጥንቃቄ የሚጠቅማሉና ብትችሉ በጸሎት በርቱ። በተለይ ተረኛ ነው ተብሎ ሚዲያ ላይ ፎቶ እየተጠለጠለ ያለ ሰው አለ። በጸሎት እንዲበረታ ብንነግረው ደስ ይለኛል በእኔ በኩል።